በስመ አብ ወወልድ ወመንፈስ ቅዱስ የክርስቶስ ቤተሰቦች ሰላምታ ሰላም ይሁንላችሁ። አሜን። ከዚህ ላይ ከዚህ ያደረሰ በቦታ ጀነት ማራካቱ ለማሪ ቅዱስ እግዚአብሔር ተካቱ ዛሬ ምረቱን ለተከታተሉ የተመሰገነ ይሁን። ዛሬ እንደሚታወቀው ሳምንት ወራቶችን ዘመነ መራዊ ተብሎ ቤተክርስቲያናችን ይታሰባል። ያለበት ዘመን የዕለቱን ወንጌል በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ያለውን እንመለከታለን ማለት ነው። ይህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንዲት ሴት ሄዶ ወይም ደግሞ አንዲት ሴት ያጽናናበትና ያረጋጋበት በጠራራ ውሃ በምትቀዳ ሴት መካከል ተገኝቶ ሐዘኗን ያረጋጋበትና ማኅበረትነቱን ዘላለማዊ ተስፋ ሰጭና የዘላለም አባት የዘላለም ሕይወት ሰጭ ከምድራዊ የተለየ ሰማያዊ ርስት ሰጭ መሆኑን የምናገኝበት ርዕስ ወይም ደግሞ ጽንሰ ሐሳብ ነው። በአእምሮ እግዚእ ኢየሱስ ከመሰሙ ፈሪሳውያን ከነበዙ አዳይሁ ለእግዚእ ኢየሱስ ወአብዝሑ አጥምቆ እምዮሐንስ አርዲተ ክርስቶስ ከአርዲተ ዮሐንስ እንደበዙ ከአርዲተ ዮሐንስ አርዲተ ክርስቶስ አብዝተው እንዳጠመቁ ጸሐፍት ፈሪሳውያን ሰምተው እንዳዘኑ አውቆ አለ። ወባሕቱ ረድኡ እግዚእ ኢየሱስ እያጠምቅ ዳይሙ አዳይሁ ነገር ግን ደቀ መዛሙርቱ ናቸው እንጂ ጌታ ኢየሱስ ክርስቶስ አላጠመቀም። ወኀደጋ ለምድረ ይሁዳ ወሖረ ካዕበ ገሊላ የይሁዳን አገር ትቶ ሁለተኛ ወደ ገሊላ ሄደ። ሰው የሚጠላባችሁን ሥራ አትስሩ፣ አትጠናቆሉ፣ እርስ በርሳችሁ አትከፋፉ ለማለት አብነት ለመሆን ሄደ። ወንዝ አለው ይህልቅ እንተ ሰማርያ ሰማርያን ተረግጦ በሰማርያ በኩል ይሄድ ዘንድ ሳለው ወበጽሐ ሀገረ ሳምር እንተ ስማ ሲካር ሰማርያ ደረሰ። ሴሜር ይለዋል ለዘንበሪ በሁለት መቶ ብር ሽጦለት ነበረ። ዘንበሪ ለተባለው ሴሜር በ200 ብር ሽጦለት ነበረ። ዋጋ አነሰኝ አለው። በስምህ ትጠራለህ አለው። በሱ ስም ሰማርያ ተባለች። ዋጋው አነሰኝ ሲለው ገዝቶ ርስትነቱ ለእርሱ አድርጎ ስሙን ግን ለሻጩ አድርጎለት ነበረ። እዚህም ታሪኩ ምንድን ነው ስንል ለኤርሚያስ ባሮክ አቢሜሌክ የሚባሉ ደቀ መዛሙርት ነበሩት። የፄዋውያን ነገር የምርኮን ነገር ሲናገር እየሰሙ የጣርያና ቤትና ለኢየሩሳሌም እያሉ ሲጸልዩ ይኖሩ ነበረ። የኢየሩሳሌም ጥፋት የኢየሩሳሌም ምርኮ አታሳየን እያሉ እየጸለዩ ይኖሩ ነበረ። ፄዋውያን በደረሰ ጊዜ ጌታ ኤርሚያስን ባሮክን መቃብረ ነገሥት አስጠበቀው። አቢሜሌክን ለዲጉያን የምንቀባው አዝቀ በለስ ቆርጠህ አምጣ በለው አለው። እንዳዘዘው አደረገ። በዚህ ጊዜ እስራኤል ተማርከው ባቢሎን ወረዱ። አቢሜሌክ አዝቀ በለሱን ቆርጦ በጉዳይ አድርጎ በሚሄድበት ጊዜ ቀትር ነበረና ዋዕይ ተሰማው። የፀሐዩ ቃጠሎ ሲሰማው ከዛፍ ስር ከጥላ አረፈ። እንቅልፍ መጥቶበት ተኛ። ለተኛበት ሰዓት ጊዜ ገጥሞት ጥቂት እለፍ ብሎ ነቃ። ዘግይቻለሁ መምህሬ ይቆጣኛል ብሎ መንገድ ጀመረ። መንገዱ ጠፍቶ አገሩ ተፈትቶ የማያስሄደው ሆነ። እንቅልፌስ ባይለቀኝ ነው ወይስ አይምሮ የተነስቶኝ ነው እያለ ሲያወጣ ሲያወርድ አንድ አረጋዊ ታየው። አገር በጠፋ በ66 ዘመን ሰው የለን ተመስሏል ብሎ መልአኩ በአምሳለ አረጋዊ በሽማግሌ አምሳል ታየው ተገልጦለታል። ሂዶ የናፍቆት አነጋገር አይቴሃለው ኤርምያስ ወአኀውየ መምህሬና ኤርምያስ ወንድሞቼ እስራኤል መምህሬ ኤርምያስ እና ወንድሞቼ እስራኤል የት ነው ያሉት አለው። አንተኑ መግዳ ለኢየሩሳሌም እነሆ እነ ኤርምያስ ያሉ ፋርስ ባቢሎን በስደት ኢየሩሳሌም ከተፈታች 66 ዓመት አንተ ለኢየሩሳሌም እንግዲህ ነህን አለው። ኦሪት አክብራ ገጽ አረጋዊ ባትል ይህ ልጁ ጀውጃዋ ሽማግሌ ብዬ አእምሮውን ያጣ ሽማግሌ ብዬ በሰደብኩ ነበረ። እነሆ መምህሬ ኤርምያስ ለዲጉያን የሚቀባው አዝቀ በለስ ቆርጠህ አምጣ ብሎኝ ደሟ እየተንጠፈጠፈ ቅጠሏ አልጠወለገም አለው። እስኪ ያሳየኝ አለው። ያይ ደሟ እየተንጠፈጠፈ ቅጠሏ ሳይጠወልግ አየ። ያች ቆርጧት የነበረ በለስ ለአንተ ታምራት ቢደረግልህ ነው እንጂ ሲልክስ ምን ወራት ኖረዋል አለው። ወርሃ ዘር ነው ቢለው ወርሃ ጽጌ ሆነብህ። የአበባ ዘመን የዘር ዘመን ነው ያለው እንደሆነ የአበባ ዘመን ሆነብህ። ወርሃ ጽጌ ነው ቢለው ወርሃ ዘር ሆነብህ። የጽጌ አበባ ዘመን ነው ሲለው የዘር ዘመን ሆነብህ ብሎ በዚህ ነገሩን አስረድቶታል። ይልቅስ ና ከወንድምህ ከባሮክ ላገናኝ ብሎ ወስዶ አገናኘው። የሚጠት ነገር ግለጥልን ብለው ቀኖና ገቡ፣ ሱባኤ ገቡ ማለት ነው። ሲገቡ 4 ዓመት እንደቀረው ተገለጠላቸው። አሁን
ወረቀት ጽፈው ማን በወሰደልን ሲሉ የታዘዘ ወደ እግዚአብሔር ያመለክቱ ይጨነቁ ጀመር። የታዘዘ ምስል መሳላቸውና ቀረበ ወደ እነሱ። ወረቀቱን ከአንገቱ አስረው አስቀበለሱን ጨምረው ሰደዱት። ኤርምያስም ከወገኑ ሰው ሙቶበት ከንጉሥ መቃብር ተካስቶ ሊያስቀብር ሲሄድ መቃብር የሚካሰሰው ለወገኑ ያስቀበረ ነው። ለዚያ ሲሄድ ከፈረሰ ግንብ ስር አሳርፎ ሳለ ኤርምያስ ብሎ በቃል ሰብአዊ በሰው አንደበት ጠርቶ ወረቀቱን ጣለለት። ያ ታዞ የነበረ ንስ ወዲያው ወቄዶ ለምውት በእገሪሁ ይላል። ምውቱን ቢረግጠው ተነስቶ የወረቀቱን ቃል መስሎ አልፏል። ቃሉም ለሚጠት 4 ዓመት ቀጥቶታልና የተጋባችሁ ተፋቱ፣ ያልተጋባችሁ ተጠበቁ የሚል ነበር። ክፉዎቹ ግን ሚጠቱ ይደረግ እንጂ አገራችንን ማን ነክቶን ሚስቶቻችንስ ማን አፋቶን ብለው ዝም ብለው ኖሩ። ጊዜው ቢደርስ ኤርምያስ ደጋጎቹን ይዞ ጉዞ ጀመረ። እኒያም ተከተሉት። አትከተሉኝ፣ አትምጡብኝ፣ ቀድሞ እንዲህ ብላችሁ አይሆንም ብላችሁ አላቸው። አሕዛብም እንዲህ ሲጠሯችሁ አትቀሩም? የሚስት ልጅ አገር አይደለምን ብለው አሕዛብ ገለገሏቸው። በእኛ ኑሩ አሏቸው። እምቢ ብለው ሄዱ። አይሆንም ብለው ሳንገባስ አንቀርም አገራችንስ አንተውም ብለው እምቢ ብለው ሄዱ። በዚህም ጊዜ ከሄዱ በኋላ ፈለገ ኤፍራጥስ ሲደርሱ ባሮክን አቢሜሌክን አስረድቶ ገጠማቸው። እንዲህ የታዘዙትን የተላከው መልእክት ያልፈጸሙ ከአሕዛብ ጋር የተጋቡ እንደሆኑ ታውቆ ገጠሟቸው። ድል አድርጎ ሰደዳቸው። እነዚያ እምቢ ብለው መጥተው ነበሩ። ተመልሰው ወደ ነበሩበት ሄዱ። እንግዲህ ወዲህስ አትምጡብን፣ አይሆንም ስንላችሁ እምቢ ብላችሁ ሂዳችኋል። የወደዱትን ቢያጡ ያጡትን ይቀላውጡ እንዲሉ ብለው ሰደዷቸው። አሕዛብም አናስገዳችሁም አሏቸው። እግራቸው እንዳደረሳቸው ሂደው አገር አቅንተው ኑረዋል። በዚያን ጊዜ ሰመርንሃ ብለው ወደድና ሲሉ ይህችን ቦታ ሰማርያ ብለው ጠሯት። የሰማርያዊቱ ሴት እንንጠራት በሀገሪቱ ስም ነው ሴቲቱ። ስለዚህ ሰማርያ ተብላለች። ብዙ ስም አላት ይችን ሰማርያ፣ ሲካር፣ ቀራኔዮ፣ ሎዛ፣ ቴምናስራ፣ ቤቴል፣ ሰቂና፣ ለምነሐሳ ተብላ ትጠራለች። ይህች ቦታ ማለት ይህች ሰማርያ ማለት ነው። እግዚአብሔር አምላካችን በፍጹም አምልኮ በፍጹም ትሕትና በፍጹም ፍቅር አውቀን ተረድተን እንሰግድለት እናመሰግነው ዘንድ ለስም አጠራሩ ክብርና ምስጋና ይሁን። ሳምራዊቷ ሴት ማናት የሚለውን የምናይበት ይህች ሴት በሰዎች ዘንድ ተገልላ ተጠልታ፣ በሰዎች ዘንድ ተንቃ፣ በሰዎች ዘንድ ብሶተኛ ሆና ተከፍታ የምትኖር ሐዘን የበዛባት በመከራ በጭንቅ ውስጥ የምትኖር በማህበረሰብ ዘንድ የተጠላች ሴት ናት። ክርስቶስ ግን የተናቁትን ሊያከብር፣ የተሰደዱትን ሊመልስ፣ የተጨነቁትን ሊያረጋጋ፣ የወደቁትን ሊያነሳ፣ የተሰበሩትን ሊጠግን የመጣ ይቅር ባይ ቸር አምላክ ነውና እርሷ በምትገኝበት ሰዓት እሷ በምትገኝበት ቦታ የእርሷን ችግር አውቆ ችግሯን ሊፈታ አዘግት በዚህ ዓለም ያለው መከራ ያቺ የሲኦል መከራ ምሳሌ ነበረች። ለዚያች ሴት የነበረው የመከራ ህይወት ሰዎች በነፍሳት በሲኦል የሚቀበሉት የመከራ ምክንያት የመከራ ምልክት ነበርና ከዚህ ድጋሚ እንዳንመጣ ወደ ሲኦል እንዳንወርድ ህይወትን ስጠን ማይህይወትና ከዚህ ድጋሚ እንዳንመጣ ወደ ሲኦል እንዳንወርድ ህይወትን ስጠን ማይህይወትን ስጠን። በጎኑ በፈሰሰው ማይገቡ ከጎኑ በፈሰሰው ደም ታትመን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለም ህይወት እንድናገኝ ህይወት ያለው ራሱን ያ ከጎኑ የፈሰሰ ማይገቡና ከጎኑ የፈሰሰ ደመ ገቡ ነው። በዚያ በደሙ ከዘላለማዊ እስራት የምንፈታበት የዘላለም ድካምን የምናጠፋበት የምናረቅበት የዘላለማዊ ነፃነትን የምናገኝበት ከጥም ከመከራ ከስቃይ የምንድንበት ያቺ የሳምራዊቷ ሴት ክርስቶስን በቃ ያንን ሲላ ሰፍ ብላ ነው የጠየቀችው። አስቡት፣ ስጠኝ፣ ከዚህ ስጠኝ፣ ድጋሚ እንዳትመጣ ነው ያለችው። ያን እንድንቀበል ያን ልንጠጣ ያን የዘላለም ህይወት ልናገኝ ራሳችን ማዘጋጀት እንዳለብን ራሳችን ያን የህይወት ውሃ ጠጥተን ከዘላለማዊ ድካም ከዘላለማዊ ጭንቅ ራሳችን ማራቅ እንዳለብን የሳምራዊቷ ሴት ምልክት ናት። ብዙዎች ሰዎች የጠላቸው ናቸው። ብዙዎች ሰዎች አገደሏቸው ናቸው። ሰዎች ችግራቸውን የማይረዷቸው ናቸው። አሁን አብዛኛው ባይታወር ሆኖ ይኖራል። ራሱን አግዶ ራሱን አርቆ ራሱን ሰዎች አልረዳው ብለው እግዚአብሔር ይረዳል። እግዚአብሔር ችግሮችን ያቀላል። ቤተክርስቲያን ችግሮችን ታቀላለች። ወደ ቤተክርስቲያን ስንሄድ ሁሉ ያጽናናናል፣ ሁሉ ይደግፈናል፣ ሁሉ ምርኩዝ ይሆነናል። ወደ ዓለም ስንሄድ ሁሉ ይነቀናል፣ ሁሉ ከሌለን ሁሉ ኪላ ይለናል። ከአንድ ወደ አንዱ ተጠግተን ችግራችን የሚረዳን እንኳን አናገኝም። ችግራችን የሚሰማን አናገኝም። እንኳን ችግራችን ሊቀርፍልን ችግራችን ተረድቶ አይዞሽ ብሎን የሚያልፍ አናገኝም። እግዚአብሔር ግን ሁሉ ጊዜ ችግረኞችን ችግር ይፈታል። የሳምራዊቷ ሴት ችግር በሰዎች ዘንድ ተገልላ ሰዎች አስቡት በሚቀርቡበት ዘንድ ውሃ በሚቀርቡበት ቦታ ሰዓት እንኳን እንዳትገኝ አሳቀዋት ነበር፣ አሳፍረዋት ነበር። ብዙዎቹ አስቡት ፈት እየተባሉ የሚሰደው ዛሬ ብዙዎች ናቸው። ትዳራቸውን ያጡ በአመላቸው ነው እየተባሉ፣ ትዳራቸውን ያጡ በክፋታቸው ነው እየተባሉ። አስቡት በእግዚአብሔር ዘንድ ግን ራሳቸውን ለእግዚአብሔር በእውነት መንገድ ከሰጡ ለእግዚአብሔር ከታመኑ እግዚአብሔር የሳምራዊቷን ሴት እንዲያረጋጋ ሰዎች ሲገፉን እግዚአብሔር ይደግፈናል። በእውነት መንገድ ስንገፋ ነው ግን እግዚአብሔር የሚደግፈን። በስቢት በሐሰት በተንኮል በክፋት በኃጢአታችን የሚገፉን ከሆነ ግን
አሁንም እግዚአብሔር ከኛ ይርቃል፣ ሰዎች እንዲራቁን ሁሉ። ሰዎች ቢርቁንም እኛ በእውነት ላይ መንገድ ላይ ካለን ግን እውነትን ከያዝን ግን እግዚአብሔርን በማመን ከጸናን ግን እግዚአብሔር ችግረኞች እንደሚያረጋጋ አምነን የሳምራዊቷ ሴትን እንባ ያበሰ የኔን እንባ ያብሳል ብለን አምነን ስለከፉብኝ ልክፋ፣ ስለጨከኑብኝ ልጨክን፣ ስለጠሉኝ ልጥላቸው፣ ስለገፉኝ ልግፋቸው፣ ስለናቁኝ ልናቃቸው፣ ስለተበቱብኝ ልተብትባቸው ብሎ በክፋት ባልተሞላ ልብ ሆኖ እግዚአብሔርን የሚማጸን ሁሉ ግን የሳምራዊቷ ሴትን እድል ያገኛል። እግዚአብሔር የዚህችን ሴት ልቡና ለሁላችን ያድለን። አስቡት፣ ያቺ ርስቷን ሃይማኖቷን ባህሏን የጠበቀች ሴት ናት። ርስቷን ከአባቷ ርስት ከያዕቆብ ጉድጓድ ነው ውሃ ልትቀዳ የሄደችው። ባህሏን አንተ አይሁዳዊ ስትሆን እኛ ሳምራውያን ስንሆን ሳምራውያንና አይሁዳውያን አንድ አይሆኑም። ባህሏን ጠበቀች። ብዙዎቻችን በምዕራብ ባህል የተሸጥን፣ ብዙዎቻችን ስርዓታችን ሁሉ የለወጥን፣ አካሄዱ የጠፋብን፣ ብዙዎቻችን የኛ የሆነ አለባበሳችን የተቀየጠ፣ አነጋገራችን የተቀየጠ፣ አመጋገባችን የተቀየጠ፣ ስርዓታችን ሁሉ የተለዋወጠና የተቀላቀለ ሆነ። ራስን መጠበቅ፣ ሃይማኖትን፣ ስርዓትን፣ ባህልን መጠበቅ ግን ይቺ ሴት ትናገራለች። ክርስቶስ ስለምታውቅ ከኛ ጋር ሙስሊሙ ከክርስቲያኑ ጋር የማይፈጸም ግብር ይፈጽማል። ክርስቲያኑ ከሙስሊሙ ጋር አስቡት። አሁን ያለንበት ክርስቲያኑና ሙስሊሙ ነውርን አንድ ሆነው ለነርሱ ያልተፈቀደ ቅዱስን በክርስቶስ ሥጋና ደም የታተመውን አካላቸውን ክርስቶስን ለማያውቅ በክርስቶስ ደም ላነጻ በሰይጣን ቁራኝነት ገና በአጋንንት እስራት ውስጥ ላለ እግዚአብሔርን በማያልክ ለጣዖት በሚንበረከክ ጉልበት ራሱን ለጣዖት ባስገዛ ሰውነት ራሳቸውን ያረክሳሉ፣ በዝሙት አንድ ይሆናሉ። አስቡት። በፍጹም በማይመስሏቸው ሰዎች ዘንድ ራሳቸውን ጥለው ራሳቸውን ከእግዚአብሔር ለይተው ራሳቸውን ባህላቸውን ሃይማኖታቸውን አርክሰው ይኖራሉ ብዙዎቹ። ከዚያ እግዚአብሔር አምላካችን ይጠብቃቸው። ይህች ሴት ግን ራሷን የጠበቀች ሴት ነበረች። መገለሏ መገፋቷ ሰዎች ነቅተውኛልና አሕዛብን ልምሰል ባህሌን ስርዓት ልለውጥ አላለች። ሰዎች ሲነቁን አንዳንድ ጊዜ ሰዎች ሲጠሉን ሃይማኖታችንን መጣል፣ ምግባራችንን መለወጥ፣ ጸባያችንን መለወጥ፣ ባህላችንን መለወጥ፣ ከማይመስሉን ጋር ለመመሳሰል መሞከር። በሰዎች የተደገፈ አይደለም። ሃይማኖታችንን፣ እውቀታችንን፣ ባህላችንን፣ ስርዓታችንን በሰዎች የተደገፈ አይደለም። በራሳችን ጸንተን እግዚአብሔርን ተስፋ አድርገን ወደ እግዚአብሔር ራሳችን ሰጥተን እንድንኖር ነው የተነገረን። እግዚአብሔር አምላካችን ለእርሱ ራሳችን ሰጥተን በእርሱ ታምነን እንድንኖር ፍጻሜያችንን ያሳምርልን። የአባቶቻችን ረድኤት በረከት የቃሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።